ስንዴ መሳይ ነው ኢምፖርት ብናደርገው። ስንዴ አይደለም የሞተ ነው። ይህ ደግሞ በትራንስፖርት ዘርፉ ላይ ለተሰማሩ ትራንስፖርተሮች፣ ለዝቅተኛ የማህበረሰብ ተጠቃሚዎች፣ ለሸቀጥ ነጋዴዎች እነዚህም በከፍተኛ ሁኔታ አፌክት የሚያደርግ ነው። ከውጭ የሚገባው ስንዴ አይተከልም፣ አይበቅልም፣ ገለው ነው የሚልኩልን። አሁን ለምሳሌ ደብረ ብርሃን የተመረተውን ስንዴ የነዳጅ ዋጋን በአዋጁ መሰረት የመንግስት ንግድ ሚኒስቴር እንደሚወስን በየጊዜው የዋጋ ማሻሻያ ማድረግ እንደሚችል ለንግድና ቀጠናዊ ትስስር ሚኒስቴር ስልጣን ተሰጥቶታል። አሁን እያየነው እንዳለ ነው። ንግድ ሚኒስቴር የዓለም አቀፍ ገበያን መሰረት ሳያደርግ እንደፈለገ ነው። ምንም ኢኮኖሚያዊ አመክኖ መሰረት ሳያደርግ ማሻሻያ እየተደረገ ያለ በአንድ ቀን ከ10% በላይ ዋጋ ጭማሪ ተደርጎበት የሚያድራ አገር ነው እየሆነ ያለ። ወለጋ ብንወስደው አንገለው የሚዘራ የሚበላ ነው። ከውጭ የምናመጣው ግን እንደዛ አይደለም። የሞተ ስንዴ የሞተ በቆሎ እያመጣን ስንዴና በቆሎ ልንል አንችልም። ስንዴ መሳይ ነበር የምናመጣው። አሁን ስንዴና ምርት ብለን በግሪን ሌጋሲ የጀመርነው ዛሬ ጠዋት የነበረው ሪፖርት አማራ ክልል 820,000 ሄክታር ስንዴ ዘርቷል እስከዛ ድረስ። ኦሮሚያ ክልል 1.6 ወደ 7 የሚጠጋ ሚሊዮን ሄክታር ዘርቷል። ሁለቱ ክልል ብቻ 2.5 ሚሊዮን ሄክታር ዘርተዋል። ደቡብን፣ ሶማሌን፣ አፋርን ሳልጨምር። በመጨረሻ የቅጣት ጉዳይ ቅድም የተከበሩ አቶ ኢሳም ሲያነሱት ነበር። አንደኛ ከሌሎች የሀገራችን የወንጀል ሕግ ድንጋጌዎች ጋር በደንብ መታየት መቻል አለበት። ግን ሳየው ቅጣቶቹ በጣም የተጋነኑ ሆነው ነው ያየኋቸው። አብዛኛዎቹ ቅጣቶች ከ300,000 እስከ 500,000 በገንዘብ፣ አንዳንዶቹ 600,000፣ 700,000 እስከ 1 ሚሊዮን ይደርሳሉ። ነዳጅን ከመውረስ በተጨማሪ ማለት ነው። ይህ በጣም ባለሀብቱን የሚጫን ነው ብዬ አስባለሁ። የነዳጅ አቅርቦትና ስርጭት ሰንሰለቱ ላይ ያለውን ኢንቲሚዴት እንዳያደርጋቸው ስጋት አለኝ፣ እንዳያሸማቅቃቸው። ማተኮር ያለብን መሰረታዊ ችግሩን ነው። ቅጣቱም ደግሞ በጣም የተጋነነ ነው። ከ5 እስከ 7 ዓመት እስር። እንግዲህ አንድ ነዳጅ አቅራቢ በሴት ሰንሰለት ውስጥ ያለ አንድ ችግር ቢቀርብ በመጀመሪያ ደረጃ ከ300,000 እስከ 500,000 ይላል። ከ3 ዓመት እስከ 5 ዓመት፣ ከ5 ዓመት እስከ 7 ዓመት ይላል። እና ይህ ቅጣቱ በጣም አልበዛም ወይ? ማንቸስተር እና ቼልሲ እንደሚባለው በርቀት የሚያዩ ይሆናሉ እንጂ ሜዳ ውስጥ ገብቶ አይጫወቱም። በየቀኑ ሜዳውን እያፈረስን የሜዳውን መጠሪያ እየተጠየፍን ኳስ ጨዋታ የሚባል ነገር ይታለ። ሀገር እያፈረስን የሀገር መጠሪያ ዲና እያደረግን መጫወት አያስፈልግም። ፖለቲካል አኒማል ከሆነ መጀመሪያ ሀገር መኖር አለበት፣ መጫወቻ ሜዳ መኖር አለበት የሚለውን ነገር ሁሉም ሰው የሚያምንበት ካልሆነ በስተቀር ሊሆን አይችልም። ሶስተኛው የጨዋታ ህግጋት ናቸው። ሰው ሜዳ ከገባ በኋላ እኔ ፔሌ ስለሆንኩ፣ እኔ ማራዶና ስለሆንኩኝ፣ እኔ ሜሲ ስለሆንኩ በእጄም ባስገባ ማኖ አይባልም፣ ማኖ የሚባለው ለመንደር ተጫዋች ብቻ ነው የሚል ፖለቲካ አይሰራም። ህግ አለው። የእግር ከሆነ የእግር ጨዋታ ነው፣ የእጅ ከሆነ የእጅ ነው። ፋውል ሲሰራ አንድም ቀን ተጫዋች ፋውል ሰርቻለሁ ብሎ ያውቅም። ሁላችን በቲቪ እያየን በእጁ ነክቶ አልነካውም ብሎ ዳኛ ጋር ግብግብ ነው። ፋውል ተሰራ የሚለው ፊሽካ የሚነፋው ዳኛ ነው። ዳኛ ያስፈልጋል። ኳስ ተጫዋች ስላለ ሜዳ ስላለ ብቻ ሳይሆን ያን የሚያስተዳድር ህግ ያስፈልጋል። ያን የሚፈታ ደግሞ ዳኛ። እኔ የኦሮሞ ህዝብ ነፃ እንዲሆን እኩል እንዲሆን ወጥቶ ሰርቶ እኩል ሊጠቀም አምኜ የታገልኩ ሰው ነኝ። ግን የኦሮሞ ህዝብ ሌላውን እንዲጎዳ እንዲጫን አስቤም ታግዬም አላውቅም። ከወንድሞቹ ጋር በጋራ ሆኖ ኢትዮጵያን መቀየር ይችላል የሚል ሙሉ እምነት ነው ያለኝ። በዛ መንገድ ነው ይሄን ያለው። አሁን ዝም ብሎ ሀሳብ ሳይመጣ ዝም ብሎ እንደዚህ አይነት ወሬዎች፣ አሜቶች እያመጣን ህዝቡ ወደዛ ወደዚህ ብናደርግ የኦሮሞን ህዝብ ድል ወደ ኋላ እንመልሳለን እንጂ የምናስገኘው ጥቅም የለም። ስለዚህ ለኦሮሞ የሚታገል ማንኛውም ኃይል በሰላማዊ መንገድ ሀሳብ ሽጦ ኦሮሞን አሳምኖ በምርጫ መምጣት መድረኩ ክፍት ሆኖ እያለ በቅናት መቃጠልና በቅናት መንፈስ መስከር ጥሩ አይደለም። ይሄ ከኦሮሞ ባህል ውጭ ነው። ብዙ ሰዎች መጀመሪያ ኦሮሞ ጠቅላይ ሚኒስትር መሆን ይችላል ወይ አይችል ነበር ጥያቄው። መሆን ሲቻል ከተቻለማ እኔ ያለው እንዴት እሱ የሚል በሽታ ጥሩ አይመስለኝም። ማስታወሳት አንዲት ለማኝ ነበረች ሰንበቴ የምትባል። ሰዎች ሲያዋጡ 1 ብር ሰጠችን። ቀኑ ሙሉ ከለመነችው ገንዘብ ሰብስባ 1 ብር ሰጠችን። አጋሮ ላይ ሆስፒታል ሰራን፣ ሃይስኩል ሰራን፣ የወጣት ማዕከል ሰራን። ሰንበቴ ስትጠየቅ ግን ሰራው ትላለች። 1000 ያላቸው 100 ሰጥተው ሊሆን ይችላል።
እሷ ግን 10 እና 5 ሳንቲም አስተናስላ 1 ብር ሰጠችን። መጨረሻ ፕሮግራሞቹ ተጠናቀው ፕሮጀክቶቹ አልቀው ሲመረቁ ሰንበቴን ነበረ ዋናው አረጂ ብዬ ያመሰገንኳት በጊዜው። አሁንም ውለታ ይሰማኛል። ሰዎች ያላቸውን ሲሰጡ አንድ ነገር በመቀየር ያላቸው ጉልበት። አማራ ትግራይን የወጋ እንደሆነ አማራ የኢትዮጵያ ሕዝብን ይዋጋል ማለት ነው። በኦሮሚያና በሶማሌ ክልሎች ሰፋፊ ውጊያ ተካሂደዋል። ብዙም ሰው ሞቷል። አሁንስ ኪሳራ ታቅፏል። ሁለቱም ክልሎች ሶማሌ ኦሮሞን ገሎ፣ ኦሮሞ ሶማሌን ገሎ ምንም ጥያቄ መመለስ እንደማይቻል በተግባር አረጋግጠዋል። አማራ ትግራይን ወይም ትግራይ አማራን በመውጋት ምንም አይነት ጥያቄ ዘላቂ ሰላም በሚያረጋግጥ መንገድ መመለስ አይቻልም። ይሄን ሁለቱ ክልሎች የሁለቱ ክልል ህዝቦች በደንብ ይገነዘባሉ። ሁለተኛው በሁለት ክልል መካከል የሚባል ግጭት ሊፈጠር አይችልም። እዛ ትግራይ አማራን የወጋ እንደሆነ ትግራይ የኢትዮጵያ ህዝብ ጋር ይዋጋል ማለት ነው። አማራ ትግራይን የወጋ እንደሆነ አማራ የኢትዮጵያ ህዝብን ይዋጋል ማለት ነው እንጂ ሁለት ክልሎች ሲጣሉ ሌላው ኢትዮጵያዊ እስኪለይላችሁ ብሎ የሚያይ ተደርጎ መወሰድ የለበትም። አጥቂ ኃይል እንዲቆም በቃልም በተግባርም ኢትዮጵያውያን ይሳተፋሉ። ምክንያቱም ገዳዩም ተገዳዩም ወንድም ስለሆነ ሁለት ወንድማማቾች ሲላፉ ሶስተኛ ወንድም ቁጭ ብሎ አያይም። እንደዛ መወሰድ ተገቢ አይደለም። ስለዚህ በሁለቱ መካከል ሳይሆን አንዱ ከኢትዮጵያውያን ጋር ነው የሚሆነው ማለት ነው። የትግራይ ህዝብና የአማራ ህዝብ በፍጹም የግጭት ፍላጎት የለውም። የሁለቱም ህዝቦች ሰዎች ጋር በተለያየ አጋጣሚ ተወያይተናል። በጣም ደህንነት ያለበት አካባቢ ነው። ሸኔ አሸባሪ እንዳላችሁ ለአክት አታርጉ። እናንተ አይደለም ያደረጋችሁት። የቀደመው ምክር ቤት ነው ሸኔ አሸባሪ ያለው እንጂ እናንተ አይደላችሁ። ልክ እናንተ አሸባሪ ብላችሁ እኛ ቸል እንዳል ማስመሰል ከሞከራችሁ ስህተት ነው። እናንተ ሳትመርጡ ሳትገቡ ነው ሸኔን አሸባሪ ያልነው። እኛ ግን አሸባሪ ማለት እኮ አይደለም። በየቀኑ እየተዋጋ ነው ሸኔን። ምን ያደርጋል አሸባሪ ማለት? በየቀኑ እኮ እየተፋለም ነው። እኛ ከዘርጋ የምትቸገሩ ሰዎች በበቀደሙ ጭፍጨፋ የማረክናቸው ሰዎች ከደቡብ የማረክናቸው አሉ፣ ከትግራይ የማረክናቸው አሉ። ሸኔ ኦሮሞ ብቻ አይደሉም አሉ። እኛ እጅ እዛ የሚሰበሰበው ኦሮሞ ብቻ እንዳይመስላችሁ። ኦሮሞ ኢትዮጵያን ማጥፋት የሚፈልግ ክፉ ኃይል ነው የሚሰበሰበው። በምክክር መፍታት እንጂ ወደ ግድያ መሄድ አልነበረበትም። ወሰን ጥያቄ ነው። ማለትም መተከል፣ ራያ፣ ወልቃይት ጠገዴና አላማጣን በነገራችን ላይ ከምንሰማቸው ዜናዎችና መንግስት ከሰጠው መግለጫዎች ተነስተን ነው እነዚህን ጥያቄዎች መጠየቅ የፈለግነው። የመጀመሪያው እነዚህ ወሰኖች የአማራ ክፍለ ሀገር ስር እንደነበሩ የታሪክም የሰነድም ማስረጃዎች አሉ። በትክክልም ያንን ይመሰክራሉ። በሀገር ውስጥ ባሉ በህዝቦቻችን መካከል ያለው የክልል ወሰን አተያዩ ምን መሆን አለበት? አሁን ባለበት ሁኔታ ከጎረቤት ሀገርና ከጎራባሽ ክልል ጋር ያለው ሁለቱም እጅግ በጣም አብጠው ለአፈታት ስሜትም ብሶትም ሁሉም እየተቀላቀለ እየተፈታተነንና ወደ ጥፋትም የሚያመራ በመሆኑ የወሰን አተያያችን ምን መሆን አለበት የሚለው ጉባኤው ላይ ውይይትና አቅጣጫ የተቀመጠበት። አጎራባች ወረዳዎች ሁሉ ጊዜም የወሰን ጥያቄ አላቸው። የጎንደርን አላውቅም። ከተሞች እየሰፉ በአንድ ክልል ቢኖሩም አጎራባች የአርሶ አደሩን አካባቢ እየገፉ ስለሚሄዱ የወሰን ጥያቄ አለ። እንደዚህ አይነት የተወሳሰበ ጥያቄ ሲኖር ቅድም በሱዳን ጉዳይ እንዳነሳሁት መምከር፣ ጊዜ ወስዶ መፍታት ያስፈልጋል። እያቆሸ የሚሄድ ሰው አይቻለሁ። 2-3 ያስቆማለሁ። እንዴት ሰው የራሱን ከተማ እያቆሸ ይሄዳል? ኢሬስፖንሲብል መሆን ትክክል አይደለም። ይሄን ሰዎቹ ላይም ብቻ እንዳንፈርድ ከተማው ትንሽ ተባብረን በዘመቻ መልክ ሽንት ቤት ብንሰራ፣ ቅድም እህቴ ያነሳችው ለጊዜው ቆርቆሮ ቤት ቢሰራ ያለችውን በፍጹም እንዳትሰሩ። እዛ ጋር እህቴ ያነሳችው በፍጹም እንዳትሰሩ። ግን የእሷን ሀሳብ ላሻሽልና በየክፍለ ከተማው ካምፕ እንስራ።
ካምፕ ልክ እንደ ኬስፓ እንደዚህ አይነት ቤት አልጋ ብቻ አርገን በክራይም ይሁን እሷ እንዳለችውም ቢሆን በአንድ ካምፕ ውስጥ በመቶ ሰው የሚቆጠር የተኛበት ማለት ነው። በህብረት የሚኖር ከሆነ ግን ቢያንስ እንደ ካምፕ ከሆነ ለማፍረሱም ቀላል ነው፣ አይስፋፋም። ቆርቆሮ ከሰራን ግን ቅድም እንዳልሽው አንቺው እንዳልሽው 3 ሰው ሲያመጣ 4 ሰው ሲያመጣ 5 ሰው ሲያመጣ ከዛ በኋላ እየሰፋ ነው የሚሄደው እንጂ እየቀነሰ አይሄድም። እኔን ለመግደል የምታደርጉት ሙከራ ተው፣ አይጠቅማችሁም ብዬ ለእናንተ አመራሮች አንስቻለሁ። አሁን ደግሞ የማረጋግጥልዎት ነገር እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ህዝብ አላት። እኔ በሞት አንደኛው ይነሳል፣ አይጠቅምም። በሐሳብ እንከራከር፣ እንወያይ። እኛ ጋም ችግር ይኖራል። 1001 ቢሮ የሚዘጋ የሚያስር ሞልቷል። የለም ብዬ አይደለም። ተቀራርበን ከሰራን እንፈተዋለን። ግን እኔ ደሞዝ ከፍየው ከኔ ጋር እየዋለ ለእናንተ ወሬ የሚያቀብል ሰው እናንተም ብትመጡ ሌላ ወሬ አቀባይ እንደሆነ ደግሞ ማሰብ አለባችሁ። ለራሱ ያልታመነ ሰው ይጠቅመናል ብላችሁ አታስቡ። ያ ወሬ የሚያመጣላችሁ ሰው፣ ያ በዚህና በዚያ ብትሄዱ የሚላችሁ ሰው ጠቃሚ ቢሆን ኖሮ እዚህ መድረክ ላይ ሐሳብ አምጥቶ ተከራክሮ ይሄ ነው መንገዱ ብሎ ማሳመን ይችል ነበር። የኛ መድረክ ደግሞ ብታዩት አንደኛ አወዳሽ አሞጋሽ እነዚህ ናቸው። እና ሚላላክ ሰው ትተን በመርህ ላይ ቆመን በሐሳብ ከሰራን መፍትሄ ያገኛል የሚል ሐሳብ አለኝ። ዛሬ አመሻሽ ላይ በአማራ ክልል የአማራን ሕዝብ ቆራጥ ታጋዮች በራሳቸው በወንድሞቻቸው በጥይት እንዲመቱና ከፊሎች ሞተው አንዳንዶች እንዲቆስሉ ሆኗል። ይህ በአማራ ክልል ያጋጠመውን ችግር እና የመፈንቅለ መንግስት ሙከራ በከፍተኛ ኃላፊነት ስሜት ሆኖ እያስተባበረና እየመራ የነበረውን ጠቅላይ ኤታማዦር ሹም በቅጥረኛ የተገዙ የቅርብ ሰዎች አሁን አመሻሽ ላይ ምንወደውን ምናከብረውን ጠቅላይ ኤታማዦር ሹም መሰል ጥቃት ተፈጽሞበታል። መላ ኢትዮጵያ ሕዝብ በዚህ ጨለማ ጊዜ በዚህ ችግር ጊዜ የዛሬ 30 ዓመት 40 ዓመት ኢትዮጵያ ውስጥ ተሞክሮ የከሸፉ ወደፊትም የማይሳኩ ሀሳቦችን የሚያራምዱ ግለሰቦችና ቡድኖች ምንም እንኳ ጥቂት ቢሆኑ ያደረሱብን በደል ያደረሱብን ጥቃት በቀላል የሚታይ አይደለም። በአማራ ክልል ያጋጠመውን የመፈንቅለ መንግስት ሙከራ ሙሉ በሙሉ የተቆጣጠርን ሲሆን ብዙዎቹ በቁጥጥር ስር እየዋሉ የጠፉና በመሸሽ ላይ ያሉትም በክትትል ላይ ስንሆን እዛ የነበረው ሙከራ ለአንድ ሰዓት መቆየት ያልቻለ ሙሉ በሙሉ የከሸፈ ቢሆንም እዛ የነበረውን ጥረት የሚያከሽፈውን ኃይል ከአዲስ አበባ ለማመናመን የተደረገው ሙከራ እዚህም ወንጀል የፈጸሙ ኃይሎች በቁጥጥር ስር። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። በነበረው ቲንኪንግ it doesn't work አይቻልም። ለዚህ ነው እነዛ ሰዎች ይጻፉ ምላቸው ይቸገራሉ፣ አይገባቸውም። እርግጠኛ ሆኜ የምነግራችሁ አሁን በኔጌቲቭ ኢነርጂ በፌስቡክ በምናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም። ይሄ በእኛ ጊዜ ብቻ አይደለም፣ ወደፊትም ለምን እንደሆነ ታውቃላችሁ? ዱዌል የሚያደርገው ኔጌቲቭ ኢነርጂ ላይ ነው። መልካሙን ነገር አስቀምጦ ችግሩን ደግሞ በትክክል የማይተነትን ሰው፣ ሁልጊዜ ችግር የሚተነትን ሰው ጭንቅላትን ያለማመደው ችግር ስለሆነ ማታም ሲተኛ ችግር እያሰበ ይተኛል። መፍትሄ የለም። ይሄ ጅል ነው፣ አልነቃም። ስላልነቃ ሊያነቃን አይችልም። የሆነ ሰው ቅሞ ጽፎታል፣ እናንተም ከፌስቡክ ሰምታችኋል። እሱን በጣም ዱዌል የሚያደርግ ኃይል ብዙ ነው። ሮድማፕ የለም፣ እንሄድበት አይታወቅም፣ መድረሻችን አይታወቅም። መድረሻችንማ ያው ሰማይ ቤት ነው። ግን ፖለቲካል ስብራቶቻችን ምንድናቸው የሚለውን ማየት ጥሩ ነው። ኢትዮጵያ ውስጥ ከፍተኛ የፖለቲካ ስብራቶች አሉ፣ በብዙ የሚገለጹ ሜጀር ተብለው ቢነሱ ጥሩ የሚሆነው አንደኛው ህሊና ቢስ መሆን፣
ጭራሽ ማገናዘብ ማስተዋል የሚባል ነገር የሌለበት የራሱ ኪስ የደለበ እንደሆነ ሰው ሞተ አልሞተ እሱ ከተወደሰና ከሰማይ ከነካ ብዙዎች ረገፉ አልረገፉ ደንታ የሌለው አዋቂ የተሰባሰበበት ህሊና የሌለው ስብስብ የበዛበት ነው። አንዱ ስብራት ማመዛዘን የሚባል አማራ ሆኖ የኦሮሞ ቁስል የማያይ ኦሮሞ ሆኖ የትግራይን ቁስል የማያይ የራሱን ብቻ የሚያራግብ እንደ ሰው ማሰብ የሚሳል ይህ ህሊና ቢስነት ሕክምና ይፈልጋል። ሁለተኛው ልግመኝነት ነው። ሰው የሚጠይቀውን ዲማንድ የሚያደርገውን ሩብ ዴሊቨር አያደርግም፣ አይሰራም። ሊስትሮም ይሁን አሳምሮ አይጠርግም፣ ሚኒስተርም ሆኖ አሳምሮ አይሰራም። ግን ይጠይቃል። ዲማንዱ ብዙ ነው። አሁን በጋዜጠኝነት በሶሻል ሚዲያ በብዙ አንስታችኋል። ማን ነው የሚያደርገው? እሱ ልግመኛ ሆነን የሚጠበቅብንም በተሟላ መንገድ ማድረግ ተስኖን ከኢትዮጵያ የምንጠብቀውን ነገር ለማግኘት የምንሻ ከሆነ ያው እንመኛለን፣ ግን አናገኝም። ዴዲኬትድ መሆን ያስፈልጋል። ሶስተኛ ዋልታ ረገጥነት ነው። ሃይማኖትም ይሁን ብሔርም ይሁን ጫፍ ላይ ካልቆመ ይቆም አይመስለውም። በነገራችን ላይ ኢትዮጵያ ውስጥ ብሔርተኛ ያልሆነ ፖለቲከኛ የለም። ኢትዮጵያ የምትሉ ቅድም ያነሳችሁ በሙሉ ብሔርተኞች ናችሁ። በምን ሂሳብ መሰላችሁ? ብሔርተኛ አይደለውም ሲል የራሱን ሰፈር እያወደሰ ያንተን ሰፈር እያቋሸሸ ነው እንጂ የትኛው ነው ኢትዮጵያዊ በኢትዮጵያዊነት በዜግነት የሚያምን ሰው ለምን ትግራይ ያኮረፈች ብሎ ትግራይ ሄዶ እንደዚህ አይነት ፓናል የፈጠረው ማን አለ? እዚህ ሆኖ ድንጋይ የሚወረውረው ለምንድን ነው? ኦሮሞ ውስጥ እንደዛና እንደዚህ የሚባለው ሄጄ ላጥና ያላለ እንዴ? አዲስ አበባዊ ነኝ ወይም ኢትዮጵያዊ ነኝ የሚል ሰው የሌላን ቁስል ለማየት የሚሻ አይደለም። እሱ ኢትዮጵያዊ ነው፣ ሌላው ገንጣይ ነው። እሱ ኢትዮጵያዊ ነው፣ ሌላው ጥፋት ነው። ይሄ ዋልታ ረገጥ አስተሳሰብ ያው ወደ ነበርነው መወራወር ያስገባ ይሆናል እንጂ አያሻግረንም።